ሙእሚኖች ሁሉም በአጠቃላይ የሚያገናኛቸው ነገር አለ። ያ ምንድነው? ላኢላሃ ኢላላህ የሚለው ቃል ነው። ዛሬ እዚህ ቦታ የተገኘነው ሁላችንም ይህንን ቃል ስለመሰከርን ነው። ይህ ቃል ዛሬ የምናከናውነውን ዒባዳ እንድናከናውን ግዴታ ስለሚያደርግብን ነው። ከላኢላሃ ኢላላህ የበለጠ እኛን የሚሰበስበን ነገር የለም። አላህን አንድ ከማድረግና እሱን ከማላቅ የበለጠ መልእክተኛውን ሰለላሁ ዐለይሂ ወሰለም ከመውደድ የበለጠ ማለት ነው የሚሰባስበን ምንም ነገር የለም። ቋንቋ አይደለም፣ ብሔር አይደለም፣ አመለካከት አይደለም፣ ወይም የሆነ ቁሳዊ ጥቅም አይደለም። እዚህ ቦታ ላይ የሰበሰበን ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚል ትልቅ መሰረት ነው። ያንን መሰረት ያመኑበት ሰዎች ደግሞ በዚያ መሰረት ላይ አንድ መሆን አለባቸው። አንድነታቸውን መጠበቅ አለባቸው። ይህ አሁን የተገኘው ስብስብ ዛሬ የተመሰረተ እንዳይመስላችሁ። ነቢያቶች የመሰረቱት ስብስብ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የለፉበት ስብስብ ነው። ይህንን ስብስብ ደግሞ አንድነቱን ካልጠበቅን የነቢዩን ሰለላሁ ዐለይሂ ወሰለም አደራ አለመጠበቃችን። በሐጀተል ወዳዕ ላይ በመጨረሻው ሐጃቸው ላይ ካደረጉት አብዛኛው ሰው የዛን ጊዜ ነው የተገኘው። ኹጥባቸውን በሚያዳምጡ ጊዜ በተለያየ አጋጣሚ ስለ አንድነት፣ ስለ ወንድማማችነት ሰብከዋል ነቢዩ ዐለይሂ ሰላቱ ወሰላም። ነገር ግን ወደ 100,000 የሚቀርቡ ወይም ከዚያ በላይ የሚሆኑ ሰሓባዎች በተሰበሰቡበት ቦታ ላይ በታሪካቸው በዚያ ቁጥር ልክ ነቢዩ ሰለላሁ ዐለይሂ ወሰለም መልእክት ያስተላለፉላቸው ሰዎች አልነበረም በህይወታቸው ውስጥ። በዚያ ስብስብ ላይ ግን ነቢዩ የመረጡት ርዕሶች ወሳኝ ርዕሶች ናቸው። ከዚያ አንዱ ምንድነው? አንደኛ ጌታቸውን ሰዎች እንዳይዘናጉ ነው። ሁለተኛ ደግሞ እርስ በርስ እንዳይፋጁ፣ እንዳይለያዩ፣ እንዳይከፋፈሉ አንድነታቸውን እንዲጠብቁ ነበር። እናንተ ሰዎች ሆይ አሉ፣ ጌታችሁ አላህ አንድ ነው፣ አባታችሁም አንድ ነው። ዓረብ የሆነው ዓረብ ካልሆነው የሚበልጥበት አጋጣሚ የለም። ዓረብ ያልሆነው ከዓረቡ የሚበልጥበትም የሚያንስበትም አጋጣሚ የለም። ሰዎች የሚበላለጡት በልባቸው ውስጥ ባለው የአላህ ፍራቻ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። እነሱ